የሚያስመሰክረው በዚህ ሀገር የሞዛይክ አሰራር በወለሉ ላይ የምታዩት የባይዛንቲያን አሰራር ያለው ሁሉ የጠጠር ስራ የጥንት ነው እያሉ ነው የሚመሰክሩለት። ከጥንታውያኑ አንድ ጊዜ ከመፍረሱ በስተቀረ ያውም ጣሪያው ይህ ጥንታዊነቱን እንደያዘ ነው የሚያመለክተው። ከመንበሩ ፊት ለፊት ታች ምድር ቤት የምታዩት ጌታችን መድኃኒታችን ኢየሱስ ክርስቶስ ቆሞ ህብስቱን ባርኮ ህዝቡን የመገበበት ስፍራ ስለሆነ ምልክቷን እዛች ጋር አድርገዋል። የሚችሉ ገዳሙ አባቶችና እናቶች ካሉ የሚፈቅዱልን ከሆነ እዛች ዱካዋ ጋር ተንበርክከን ተሳልመን እንመለሳለን። ካልሆነም እዚሁ እናደርጋለን። እሺ፣ ትምህርቱ ይሰጣል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዴት ዋላችሁ? እንዴት ዋላችሁ? አሜን። የአምላካችን እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። ይህች ቦታ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እሱን ተከትለው የነበሩባት ስፍራ ነች። በአእምሯችሁ በዚያን ዘመን ከ2000 ዓመት በፊት የነበረውን ሕዝብ አስቡትና በአእምሯችሁ ሳሉት። ይህ ሜዳ በሰው ተጥለቅልቆ ለምን ይህ ሁሉ ሰው ተከተለው ይባል? የመጀመሪያው በመልአክ ሥርዓት ተወልዶ ተጸንሶ በክብር በድንግልና የተወለደው ድንግል ማርያም ልጅ ምን ይመስላል ብለው ለማየት። ሁለተኛው እውር ያበራል፣ ድውይ ይፈውሳል፣ ለምጻም ያነጻል ሲባል ሰምተው እውሮች ሊበሩ፣ ለምጻሞች ሊነጹ፣ ድውዮች ሊፈወሱ። ሶስተኛው ንጉሥ ነውና በዳዊትና በሰሎሞን ዙፋን ይቀመጣልና ስልጣን ካገኘን ብለው ደግሞ በተሳሳተ መንፈስ ተከትለው የመጡ እንደ ዮሐንስና እንደ ያዕቆብ አይነቶች። አራተኛው ኃጢአትን ይጥላል፣ በደልን ይደመስሳል ተብለው የሰሙ እንደ ማርያም መግደላዊት አይነት ሴቶች እና ወንዶች በኃጢአት ይጥላሉ። ጌታቸው ይወጣል። ቁጥራቸው በጣም አገላለጥ የአምስት ገበያ ህዝብ ያቀጣል። በትርጓሜ መጽሐፋችን ላይ 5000 ያህል ወንዶች ይኖራሉ ወይም አባወራ ሴቶች አልተቆጠሩ ግን ታያሳይ ለምን ይስከፍላል? ጎልማሳ ጠቅልሎ መጉረስ የሚችለው የሁለት የሶስት ሰው ምግብ መብላት የሚችለው ጡንቻው ፈርጥና ያለ አበላለኛው አጠጣጥ የሚያውቀው ጎልማሳ ሲቆጠር 5000 ሞላ። ሴቶችና ህፃናት አልተቆጠሩም። ለምን ቢሉ ህፃናት ከሚበሉት ይልቅ የሚያበላሹት የሚበክሉት የሚደፉት ይበዛልና አልተቆጠሩም። እናቶችና እህቶች አልተቆጠሩም። ለምን ቢሉ ሰው እያያቸው በክብር ተቀምጠው ከሚበሉት ምግብ ይልቅ እየቀማመሱ የሚበሉት ይበዛልና። ትክክል ነው። ንጉሥ መቅመስ ከዛ በኋላ ማዕድ ሲዘጋጅ ተቀምጡ። ለምን ሞልቷላ? ከሚስጥር አንጻር እነሱ አልተቆጠሩ። የተቆጠረው የሚችለው ጎልማሳ ስንት ሆነ? 5000 የነበረው አሳ 2 ነው። የነበረው እንጀራ ህዝብ 5 5ቱን ህብስት አነሳ፣ ባረከ። አባት ሆይ ያመሰግንሃለሁ አለ። ባረከ፣ ቆረሰ፣ አጠቃቀመ፣ ሰጣቸው። በሉ፣ አደሉት። ስንት መሶብ ተነሳ? 12 መሶብ ተነሳ። ክብርና ምስጋና ለአምላካችን። የእኛን ቤት ማየት እግዚአብሔር ይባርክ። እንባርከዋለን፣ እንገዛለን፣ ቤቱ ባዶ። እንባርከዋለን፣ እንገዛለን፣ ቤቱ ባዶ። ለምን? በውስጣችን በእምነት ሰው ማንበር
አምነን እንብላ፣ አምነን እንባርክ። የጎደለውን ማን ይሞላል? እግዚአብሔር ይችላል። ብዙ ጎደሎ ቤታችን አለ። የፍቅር ጎደሎ ቤታችን አለ። እንጀራ ብቻ የሰላም ጎደሎ ቤታችን አለ። ያንን እግዚአብሔር